እሺ ተማሪዎች ለእያንዳንዳችሁ የተለያየ ክፍለ ዘመን ታሪክን እንድታጠኑ ሰጣችኋለሁ። ጥያቄው የእናንተ ክፍለ ዘመን በዘመናዊ ዓለም ላይ ምን አይነት ተጽዕኖ አሳድረዋል የሚለው ነው። ስለዚህ ሳራ እናንተ ጥንታዊ ግሪክን ውሰዱ፣ ሬቪ እናንተ ሮማንን ውሰዱ፣ የነስታኒ ግሩፕ ደግሞ ለእናንተ ትንሽ ቻሌንጅ አለው። የመካከለኛ ክፍለ ዘመን እንገኛል። አንዳንዶቹ እንደውም የጨለማው ዘመን ይሉታል። ይደብራል። አያችሁ፣ እንደዛ ነው። ይሄ ነው ላይብረሪ ይመስለኛል። እንዴት ነው የጨለማው ዘመን ከኛ ጋር ሊያገናኘው የሚችል ነገር ሊኖረው የሚችለው? ይቅርታ አዝናለሁ ከረበሽን። ምን ፈለጋችሁ? የጨለማው ዘመን ከሞደርን ወርልድ ጋር ሊያገናኘው የሚችል ነገር ማግኘት አለብን። የዚህን ያክል በአግባቡ ስያሜ ያልተሰጠው የታሪክ ጊዜ የለም። አትንካ። በዋጋ የማይተመን ነው እና ይመስለኛል የሆነ ሰው እንደተለመደው ዋጋ ቢስ በሆነ ንግግር አእምሯችሁን ሞልቷቸዋል። የባከኑ 1000 ዓመታት ጥቁር የታሪክ መዝገብ። ልክ ነኝ? አያችሁ፣ ሁሌም ተመሳሳይ ነው። ሁሉም ነገር አፈር፣ በሽታ፣ ሞትና ጥፋት፣ የቀድሞ ስልጣኔዎች በአረመኔና ወንበዴዎች ለጥፋት መዳረግ፣ በየሄዱበት ማቃጠልና መዝረፍ እና ደግሞ ምንም ጠቃሚ ነገር ያልተገኘበት ዘመን ነው ብላችሁ ነው አይደለም የምታስቡት? በፍጹም አይደለም። ሄዱ በቃ አንቶ ምናልባት ማጥናታችን ዋጋ የለውም ይሆናል። ሲጀመር ሁሉም ነገር ግሪኮች እና ሮሞች እንደፈጠሩት ሁሉም ያውቃል። ለመሆኑ ያውቃሉ? እና አንቺስ በዛ ላይ እርግጠኛ ነሽ? ታውቃላችሁ፣ ለእናንተ አንድ ነገር ይኖረኛል። ስራችሁን ለመስራት ዝግጁዎች ትመስላላችሁ። ይመስለኛል ማድረግ የምችል። ተከተሉኝ። ለእናንተ አንድ መጽሐፍ አለኝ። የት ነው ሄደን ያለነው? አላውቅም። ጠይቀዋ። ይቅርታ፣ የት ነው እየወሰድከን ያለኸው? ከጨለማ ወደ ብርሃን ነው ትንሹ ጓደኛዬ። ከውቅያኖስ ወደ መሬት። በእርግጥም ማወቅ ያለባችሁ ነገሮች አሉ። በእርግጥም አሉ። እሺ፣ የሆነ ቦታ እንዳደረግኩ ታውቃለሁ። እዚህ ነው። እሺ፣ አሁን ተመልከቱ። ደፋር ከሆናችሁ እንኳን ወደ ጨለማው ዘመን በደህና መጣችሁ። ወርቃማ ዘመን በሚል መታወቅ የነበረበት ዘመን። ማነህ አንተ? እኔ አልጀዘሪ ነኝ፣ ኢንጂነርና አገር በቀል የፈጠራ ሰው። የጨለማ ዘመን ያልክ መስሎኝ ነበር። ያን ያህል ጨለማ አይመስልም። ምክንያቱም ነገሩ የአመለካከት ጉዳይ ስለሆነ ነው። በቅርቡ የሚገለጥ ጓደኛዬ። በእርግጥም በጭራሽ ጨለማ ውስጥ ያልነበሩ የዓለም ክፍሎች ነበሩ። ነገር ግን ከስፔን ተነስቶ እስከ ቻይና የተለጠጠ ስልጣኔ ላይ ነበሩ። የፈጠራና ግኝት ነጸብራቅ በሁሉም ነገሮች ላይ ተንጸባረቀበት ጊዜ የሙስሊሞች ስልጣኔ ነው። ትንሹ ጓዴ፣ ከተለያዩ እምነቶች በተገኙ ምሁራንና ጠበብቶች አማካኝነት የሰው ልጅ የደረሰባቸው እጅግ ጠቃሚ ግኝቶች የተሰሩት በዚህ ጊዜ ነበር። ከጥንት ሰዎች በተቀዳ እውቀት ከዛሬው የሰለጠነ ዓለም ጋር ከምታስቡት በላይ ግንኙነት ያላቸው ግኝቶች የተሰሩበት ነው።
ሁሉም አይነት ነገር። የዚህም ምስል ማስቀረት አለብኝ። ምርጥ ሐሳብ እንደሆነ አውቅ ነበር። ማነው አንተ? ኢብን ሐይሰምን እንዳስተዋወቃችሁ ፍቀዱልኝ። ታላቁ ተመራማሪ፣ የእርሱ ሐሳብ ካሜራን ወደ መፍጠር የመራው። አይናችን እንዴት እንደሚሰራ በማብራራት ዘመናዊ ካሜራን ለመፍጠር መነሻ የሆነውን መሰረታዊ ሐሳብ ለማንሳት ቀዳሚ ሰው ነኝ። በጨለማ ክፍል ውስጥ በትንሽ ቀዳዳ ተጠቅሞ አንድን ምስል ሌላ ቦታ ላይ ማሳረፍ የሚቻልበትን መንገድ አግኝቻለሁ። የዚህ ግኝት ፍሬ የሆኑ ነገሮችን በሙሉ አስቡ። ካሜራዎች፣ ሲኒማ፣ ሁሉም ተመሳሳይ ህግን ይጋራሉ። ወደ ታች ተመልከቱ። ማነው ይሄ ምርጡ ጓደኛዬ አባስ ኢብን ፈርናስ ነው። የሰው ልጅ መብረር ይችላል በሚል ጽኑ እምነት ወደ ሰማይ የተመለከተ። በእርግጥ አባስ ከራይት ወንድማማቾች ከ1000 ዓመት ቀድሞ ነበር ስለ መብረር ያለመው። ታውቃላችሁ፣ ሁላችሁም ጄት ሴቲንግ በዓላችሁን ተገቢውን ዋጋ አትሰጡትም። በበዓሉ ላይ አባስ ኢብን ፈርናስን ማስታወስ ተገቢ ነበር። በቃ ልነሳ ነው። አንድ ነገር ረስቶ ነበር አባስ፣ ለማረፍ የሚያስፈልገውን ቴል፣ የመብረሪያ ኋላ ክፍል። እዚህ ክፍል ውስጥ ዶክተር ይኖራል? የጠራኝ ሰው አለ? የድሮ ጓደኛዬ፣ ለምን ለትናንሾቹ እንግዶች የራስህን አታስተዋውቅም? እኔ አቡልቃሲም ዛህራዊ ይባላለሁ። ብዙዎች የቀዶ ጥገና አባት ይሉኛል። የምር በዛ ዘመን ቀዶ ጥገና ትሰሩ ነበር? በእርግጥም እንሰራ ነበር። እንደው እኔ የፈጠርኳቸው የቀዶ ጥገና መሳሪያዎች በዘመናዊ ሆስፒታሎቻችሁ አሁንም ድረስ አገልግሎት ይሰጣሉ። ይቅርታ አድርጉልኝ፣ ታካሚዬን ትኩረት ይፈልጋል ይመስለኛል። መሰፋት ሳያስፈልገኝ አልቀረም። እንደዛ ከሆነ ካትገትን እጠቀማለሁ። ከእንስሳት አንጀት ነው የሚሰራው። የውስጥ ቁስሎችን ለመስፋት ምርጥ ነው። ይቅርታ፣ ታካሚዬ ጋር መሄድ አለብኝ። ማናት እሷ? እሷ መርየም አልአስትሮላቢ ነች። በጊዜዋ የብሮ አእምሮ ባለቤት ከነበሩ ሴቶች አንዷ ነች። እጅግ የተራቀቀ አስትሮሌብ ሰርታለች። አስትሮሌብ ሰማይንና ኮከቦችን በእጅ መያዝ በሚችሉ ትንሽዬ ጠፍጣፋ ሳህን መሰል ነገሮች ላይ ያሳያሉ። ልክ የጥንታውያን የጊዜ ማስያ ወይ ጊዜ መቁጠሪያ አርጋችሁ አስቧቸው። ዛሬ እናንተ ሰዓት፣ ኮምፓስ፣ ማሰሻ ሳተላይት፣ ሰዎችና ተመራማሪዎች በእነዚህ ታግዘው ዓለምን በቀላሉ እንዲዞሩ የሚያግዙ ፈጠራዎች ባለቤት ናት። ሳይንስ እጅግ የመጠቀበት ምርጥ ጊዜ ነበር። ገና እኮ ምንም አልነካ ነው። ሌሎች በሺዎች የሚቆጠሩ ሁሉንም የህይወት ዘርፍ ያካበቡ ተጽዕኗቸው እስከ መካከለኛ አውሮፓ የደረሰ ፈጠራዎች በቀጣዮቹ ዓመታት ተሰርተው ነበር። አያችሁ፣ በፍጹም ጨለማ አልነበረም። እሺ፣ አንተስ? አንተ ምን ፈጠርክ? እንግዲህ ጉረኛ መሆን አልፈልግም፣ ነገር ግን በኢንጂነሪንጉ ፈርቀዳጅ አበርክቶን አድርጌያለሁ ይመስለኛል። ምርጡ ግኝቴ ክራንክንና ኮኔክቲንግ ሮድን በመጠቀም ሮታሪ ሞሽንን ወደ ሊኒየር ሞሽን መቀየር ችሏል። ይህ ለፓምፖችና ሞተሮች እጅግ አስፈላጊ ነበር። በእርግጥ ከ100 ዓመታት በኋላ የሆነው የኢንዱስትሪው አብዮት ያለዚህ መሳሪያ እንዴት ሊሳካ ይችል እንደነበር አላውቅም። የሚገባኝን ክሬዲት ግን አላገኘውም። የክብር አክሊል ፈጠራዬ ግን የጊዜ መቁጠሪያ ማሽኔ ነበር። ታላቁ የዝሆን ሰዓት። ይሄ ሰዓት ነው? አዎ፣ ከተለያዩ የዓለም ክፍሎች በተሰበሰቡ ባህሎች የተሰራ፣ ከህንድ፣ ከግሪክ፣ ከአረብ፣ ከግብፅ፣ ከቻይና። ዋው! የተባበሩት ሀገራት ሰዓት በጣም ነው ደስ የሚለው። የምር ይሄ ነገር ሰዓት ይናገራል? አዎ፣ በእርግጥ ይናገራል።
ያለኔ ስራ ቢሆን በሺዎች የሚቆጠሩ ሰዎች ለብዙ ነገር ይዘገዩ ነበር። ስለ ጊዜ ስናወራ እንዳይረፍድባችሁ ብትመለሱ ጥሩ ነው። አስታውሱ፣ ለሌሎችም ንገሩ። ይሄ ወርቃማው ዘመን ነው። ያሳየኋችሁ ስለዚህ አስገራሚ ጊዜ በጣም ትንሽ ነው። ራሳችሁ ፈልጋችሁ ማወቅ የሚኖርባችሁ ተመራማሪዎችና ቀጥታ ከዘመነው ዓለም ጋር የሚገናኙ ግኝቶች አሉ። ያን ያህል የሚሰለች ነገር አልነበረም። በሉ እንሂድ፣ እናረፍዳለን። እሺ ምን ተማርን? ሮማኖች፣ ግሪኮች፣ ህዳሴና ኢንዱስትሪ አብዮት ሁሉም ከኛ ጋር በብዙ ይዛመዳሉ። የነቶኒ ግሩፕ የት አለ? ኦ ደፋሮቹ የጨለማው ዘመን ግሩፖች። መቼም ከዘመናዊ ዓለም ጋር ሊገናኝ የሚችል ነገር ስትፈልጉ ከባድ ጊዜን አሳልፋችሁ ይሆናል። በእውነቱ ውዷ መምህርት፣ ይህ በፍጹም ከእውነት የራቀ ነው።